ሀለቆቻችሁ ማህይም ቢሆኑ እንኳን ምሁር የሆኑ አይነት ስሜት እንዲሰማቸው አድርጉ። ለምን ይመስላችኋል? ጠንካራ ሰራተኛ ሆናችሁ ብልህ ታታሪ ሆናችሁ የማይሳካላችሁ የምትፈልጉትን እድገት የደሞዝ ጭማሪ የማታገኙት? ምክንያቱም ይህን የመጀመሪያውን የስልጣን ህግ ስለምትሽሩት ነው። ከሀለቆቻችሁ በላይ ለመታየት ትሞክራላችሁ። ውሸት ከመሰላችሁ በስራ ቦታችሁ አሽቃባጭ የሚባሉን ሰውዬ እያሰባችሁ ታድምጡኝ። በየትኛውም ቦታ ከእናንተ በላይ ስልጣን ያለው ሰው በምንም አይነት መልኩ በእናንተ ምክንያት የእነርሱ ብርሃን መጋረድ የለበትም። ሀለቆች ወይም ስልጣን ላይ ያሉ ሰዎች የበላይነት ስሜት ይሰማቸዋል። ሁልጊዜም ያን ቦታ የማጣት ስጋት አለባቸው። ታዲያ ከነሱ በላይ ለመታየት የምትሞክሩ ከሆነ እንደ ስጋት ያያቸዋል። ስለዚህ እንዳታድጉ፣ እንዳይሳካላችሁ መስራት ይጀምራሉ። ስለዚህ ጥንካሬያችሁን ደብቁ፣ በትህትና አውሯቸው፣ ደምቀው እንዲታዩ አድርጉ። መሃይም ቢሆኑ እንኳን ምሁር የሆኑ አይነት ስሜት እንዲሰማቸው አድርጉ። ጊዜው ሲደርስ ራሳቸው እናንተን ጎትተው ወደ ራሳቸው ቦታ ያመጧቸዋል። ይህ 48 የኃይል ህጎች መጽሐፍ ላይ አንደኛው ህግ ነው። በመስሪያ ቤታችሁ ከዚህ ጉዳይ ጋር ምን ገጠማችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ፣ መልሼ ያቀርበዋለሁ። በብልሃት እንኑ።